የእግዚአብሔርን ቃል ሜዲቴት ሳረግ ማገኘውን ደስታ ምንም ነገር አልተካልኝም። ተማሪዎች ወይንም ወጣቶች አንድ ነገር ቢያውቁልኝ ብለ የምትለን ነገር ምን አለ? አንድ ክርስቲያን ማንን ላግባ ብሎ ሲያስብ እንዴት ነው የሚያስበው? ላይክ ምን እንዴት አድርጌ ባጠናው ነው ጳውሎስ የሚባለው ሰውዬ ኢንቴንት ውስጥ አእምሮ ውስጥ እያሰበ የጻፈውን ነገር ላገኘው ጌታ ይርዳን። ወደ ቀጣይ ትንሽ ልግባ። ወደ ትንሽ ከዚህ ሐሳብ ደግሞ ወጣ ልበልና በተለይ ብዙ ልጆች በተለይ በፌሎሺፕ ላይ አክቲቭሊ የሚሳተፉ አክቲቭሊ የሚያገለግሉ ልጆች ከግቢ ከወጡ በኋላ ከግራጁዌሽን በኋላ ወደ ቴዎሎጂ ስኩል መግባት አትሊስት ቴዎሎጂ እንኳን ተምረው እንትን ማድረግ ይፈልጋሉና ፓስተር ደግሞ በዲግሪ ቴዎሎጂ ጨርሰሃል፣ ማስተርስም ደግሞ በቅርብ ግራጁዌት ታደርጋለህ፣ እየተማርክ ነው እና በጣም ጌታ ረድተዋልና ባይብል ካነበብኩ ጸሎት ከጸለይኩ ቴዎሎጂ መማሪ ለምን አስፈለገ ብሎ እንትን ለሚሉ ሰዎች ቴዎሎጂስ ምንድነው? ለምንድን ነው የምንማረው? ምን ትለናለህ? ከቴዎሎጂስ አንፃር ያው ቴዎሎጂ ለሁሉም ሰው ያስፈልጋል። በጣም አስፈላጊ ነገር ነው። ሞር ደግሞ አገልጋይ ካንክ ደግሞ አይ ቲንክ እንደ ግዴታ ይመስለኛል። ላይክ ሲቪል ኢንጂነር ሆነ ግን ሲቪል ዲግሪ ባይኖርህ ነገር አይነት ነገር ነው። ራስህን ኢኪፕ ማድረግ አለብህና እሱ ኢምፖርታንት ነገር ነው ብዬ አስባለሁ። ግን በመጀመሪያ ራሱ ቴዎሎጂ የሚለው ምንድን ነው አለ? ቴዎሎጂ አይደለ? ቴዎ ማለት ጋድ ማለት ነው። ስለዚህ ስለ እግዚአብሔር ነው የምታጠናው። ስለዚህ ስለ እግዚአብሔር ማጥናት በጣም አስፈላጊ ነገር ነው ብዬ አስባለሁ። እንደ ክርስቲያን ምን ስራ አለን? መጽሐፍ ቅዱስን ከማጥናት ከማንበብ ውጪ ምን ስራ አለንና ለሁላችንም እሱ በጣም ኢምፖርታንት ነገር ነው። ሌላው ግን በጣም ኢምፖርታንት የሆነው ነገር ክርስትና እኛ ጋር አለመጀመሩ ነው። ክርስትና 2000 ዓመት ምናምን የቆየ እምነት ነው። ስለዚህ ሰደሊ ተነስተ ስክሪፕቸርን ወይም የእግዚአብሔርን ቃል አንስተ እንዲህ ነው ማለት አትችልም። ገባ? የባህል ልዩነት አለ፣ የዘመን ልዩነት አለ ምናምን። እዛ ጋር የተነገረ ታሪክ እዛ ጋር ያሉ ሰዎች እንዴት እንደተረዱት የተናገሩት ሰዎች ምን ፈልገው እንደተናገሩ ማወቅ ያስፈልጋል። ስለዚህ ያንን ለማወቅ ደግሞ ቱሎች ያስፈልጉሃል። ላይክ ምን እንዴት አድርጌ ባጠናው ነው ጳውሎስ የሚባለው ሰውዬ ኢንቴንት ውስጥ አእምሮ ውስጥ እያሰበ የጻፈውን ነገር ላገኘው የምችለው። ከዛ ደግሞ እንዴት አድርጌ ባነበው ነው ኦዲየንሶቹ ኤግዛይት ሆነው በቃ በመከራ ውስጥ ሆነው ግን እየተደሰቱ የሚያነቡት ምንድን ነው የሚለውን ነገር አይ ቲንክ ያስፈልጋል። ምክንያቱም አሁን ቃላቶች ራሱ አንዳንድ ቃላቶች ከግሪክ ወደ እንግሊዘኛ ስትወስዳቸው አቅማቸው ያጥራ ወይ በጣም ፓወር ያገኛሉ ወይ ዝቅ ይላሉ። ወደ አማርኛ ደግሞ ስታመጣቸው ሌላ ደግሞ ትርጉም እና ትርጉማቸው እየተቀየረ ይመጣል። ሞር ባይብልን መረዳት ወደ ኦሪጂናል ስክሪፕት ነው ወደ ኦሪጂናል ጸሐፊዎቹ መጠጋት ነው ብዬ አስባለሁ። እና ወደ ኦሪጂናል ክርስትና ዘመን ሲለዋወጥ የማይለዋወጥ የሆነ አንድ ሴንቸሪ ላይ ተቀመጠ ከሴንቸሪ ላይ ተቀመጠ ውሃ ልካልና ወደዛ እንድንቀርብና ከዛ ደግሞ እሱን አግኝተን ለአሁኑ ዘመን እንድንረዳ አሁን ደግሞ እንዴት አፕላይ እንዳደርገው ምንድነው ጥቅሙ የሚለውን ነገር እንድናውቅ ያደርገናል። ቤዚክ ነገሩ አንደኛው ቴዎሎጂ መማር ለሁሉም ሰው በጣም አስፈላጊ ስለሆነ፣ ሁለተኛው ነገር ደግሞ ክርስትና በእኔ ዘመን አልጀመረም። 2000 ዓመት እኔ ቆየው በዚህ ዘመን ሁሉ ምንድነው ኢምፕሊኬሽኑ? ምንድነው ትርጉሙ? ቃል ሊሆን ይችላል፣ ክፍል ሊሆን ይችላል፣ መጽሐፍ ሊሆን ይችላል። ምንድን ነበረ የታሰበው የሚለውን ነገር ማወቅ ስላለብን ቴዎሎጂ ያው መማር ጥሩ ነው ብዬ አስባለሁ። መሰረታዊ ነው። ጌታ ይርዳን። እንግዲህ እናስባለን ጌታ ይረዳ። ጥሩ ነገር ነው። እንከረጅ አደርጋለሁ እና ከዚሁ ሐሳብ ጋር ብዙ ሳንርቅ የባይብል ጸሎት እና ባይብል እንዴት ነው በተለይ ደግሞ ብዙ ጊዜ የምታሳልፈው መጽሐፍ ቅዱስ በማንበብ በመጸለይ ምናምን በማገልገል ምናምን ነውና ከሱ ጋር ያለ ኤንጌጅመንት እንዴት ነው? ለተማሪዎች ደግሞ እንዴት ምን ትለናለህ? ያው ብዙ ጊዜ ፈተና ሲኖር በጣም እናነባለን፣ ክላስም ኤግዛምም ምናምን ስለሚደራረብብንና ከመጽሐፍ ቅዱስ ጋር ያለን አታችመንት እና ቆይታ ግን በጣም የራቀ ነው የሚሆነው እና እሱ ጋርስ እንደው ምን ትለናለህ ፓስተርዬ?
ያው እኔ ክርስቲያን የሆነ ሰው ሶስቱ በቃ ግዴታ የሆኑ ነገሮች አሉ ብዬ አስባለሁ። አንደኛ በየቀኑ ዲቮሽን ያስፈልጋል። በሳምንት አንድ ቀን ባይብል ስተዲ ቀን ያስፈልገዋል። በሳምንት አንድ ቀን የጸሎት ቀን ያስፈልገዋል። ያው በጣም ፐርፌክት ነኝ እንደዚህ በጣም እንትን ሆኛለሁ ብዬ ልልህ አልችልም። ዲቮሽን የከበዱኝ ቀናቶች ነበሩ፣ ያቆራረጥኩባቸው ቀናቶች ነበሩ ምናምን። ግን እግዚአብሔር በረዳኝ መጠን ደግሞ የሚመቸኝን ታይም ይዤ ዲቮሽን አነባለሁ፣ እግዚአብሔርን ቃል አጠናለሁ፣ አሰላስላለሁ፣ ሚኒንጉን እፈልጋለሁ ምናምን ማለት ነው። ሶ ደግሞ ታይም በነበረኝ ጊዜ አንድ ቀን ዴዲኬት አድርጌያለሁ። ባይብል ስተዲ ዝና ዲቮሽን አይደለም። ኦኬ ልዩነቱን በደንብ እያብራራህ ያ ዲቮሽን ላይክ የሆነች ክፍልን ብቻ ይዘህ ኦኬ እሷን ክፍል ሜዲቴት በማድረግ እግዚአብሔር ለአንተ የሚናገረውን የዕለቱን ወይም የቀኑን መልእክት የምትፈልግበት ማሰላሰል ነው በዋነኝነት። እና በጣም ሾርት የሆነች እንትን ነው። ባይብል ስተዲው ግን ላይክ ስክሪፕቶ፣ ደብተር፣ ኮሜንተሪ፣ ዲክሽነሪ ምናምን አስቀምጠህ ስለ አንድ ቶፒክ ሊሆን ይችላል፣ ስለ አንድ ሰው ባዮግራፊ ሊሆን ይችላል፣ ስለ ያዕቆብ፣ ስለ ዳዊት፣ ስለ ሙሴ ሊሆን ይችላል፣ ስለ ጳውሎስ ሊሆን ይችላል፣ ወይ ደግሞ የሆነ መጽሐፍ ሊሆን ይችላል፣ ፊልጵስዩስን ወይ እንትን ምናምን ሊሆን ይችላል ማለት ነው። እሱን ቁጭ ብለህ የምታጠናበት ነው፣ የምታነብበት፣ የምታሳልፍበት ጊዜ ነው ማለት ነው። ሞር ሚኒንግ ከማግኘት ጋር፣ ትርጉም ከማግኘት ጋር፣ ክፍሉን ከመረዳት ጋር በጣም የተያያዘ ነው ማለት ነው። አንዱ ደግሞ የጸሎት ቀን ነው። ከዛ ውጪ የጸሎት ቀን የሚባል ደግሞ በጣም ያስፈልጋል። ከእግዚአብሔር ጋር ጾምም ያለበት ሆኖ እግዚአብሔርን መፈለግ ብዙ ጊዜ ከኢሹ ጋር ብቻ ስለምናያይዘው ነው እንጂ ኖርማሊ መጸለይ ዲፎልት ነው። መጾም ለአይሁድ እኮ አይደለ በሳምንት 2 ጾማለሁ አለ። ጉዳይ ስላለብህ ትጸልያለህ፣ ትጾማለህ፣ ትክክል ነው። ግን ደግሞ ባይኖርም እግዚአብሔርን የሚያስፈልገን ብዙ መንፈሳዊ ነገር እኮ አለ አይደለ? እግዚአብሔርን እንድንራብ የሚያደርገን ማለት ነው። እነዚህ በጣም ቤዚክ ናቸው ብዬ አስባለሁ። ስለዚህ በጣም የሆነ ኮንሲስተንት ሆኖ አንድ ተማሪ ሁሉ ጊዜ ያደርጋል ማለት ላይሆን ይችላል። ግን በሚችለው አቅም ሁሉ እነዚህን ኪፕ ለማድረግ የሚችለውን ሁሉ ማድረግ መቻል አለበት። ያለበለዚያ ከእግዚአብሔር ጋር እየተላቀቀ ምናምን እንትን የሆነ ፋይናል የሆኑ ሰዎች ውድቅ አይሉም ታውቃለህ። ተንሸራተው ነው። ለኛ ግን አንዴ ሲወድቅ የሆነ ሰው ወደቀ ምናምን እንላለን አይደል? ምናልባት አይተህ ከሆነ አንዳንድ ጊዜ ዛፍ ምናምን የሆነ ቦታ ላይ ወድቆ ጉጂን የሚያክል ዛፍ ወደቀ ይባላልና ውስጡ ሄደ ስታይ ወይ ስሩ ተበልቷል እንትን እያለ ይሄዳልና እነዚህን መንፈሳዊ ዲስፕሊኖች በደንብ ኤክሰርሳይዝ ካላደረግን በሂደት መንሸራተታችን አይቀርምና ዲቮሽን፣ ባይብል ስተዲ እና ፕሬየር በጣም ኢምፖርታንት ናቸው ብዬ አስባለሁ። በጣም ኢንካሬጅ አደርጋለሁ ዲሳይድ እንዲያደርጉ። የኔ የጾምና የጸሎት ቀኔ ማክሰኞ ነው በቃ ብለው ከዛ እኮ ክላስ ምናምን ሊኖር ይችላል። ከዛ ጾመው ማታ ሲገቡ ግን ተንበርክከው የተወሰነ ሰዓት የሚጸልዩበት የኔ ባይብል ስተዲ ቀኔ ላይክ ተርስዴይ ነው ወይ የሆነ ነገር ነው ብለው ወስነው ከዛ እዛ ቀን ላይ ማንንም ሳይዙ ብቻቸውን ቁጭ ብለው የሆነ ክፍልን ባለቻቸው ታይም ነገ ሞተው ያ ነው የሚቀጥለው፣ ያ ዲሲፕሊን ነው የሚቀጥለውና በጣም እኔ በጣም ደስ የሚለኝ ነገር ልንገር፣ በህይወቴ በጣም ማክሲማም ደስተኛ የምሆንበት ታይም እግዚአብሔርን ቃል ማነብበት እና ሁል ጊዜ ራሴን በጣም ቴስት አደርገዋለሁ። ብዙ ቦታዎች ላይ የመሄድ ኦፖርቹኒቲዎች አሉኝ፣ ሄጄ አውቃለሁ ምናምን፣ እደሰታለሁ፣ ደስ ይለኛል። ግን የእግዚአብሔርን ቃል ሜዲቴት ሳረግ የማገኘውን ደስታ ምንም ነገር አልተካልኝም እና በጣም ደስ ይለኛል። ከኔ ጋር ጓደኞች ነበሩኝና ሜዲቴት ምናምን ማድረግ ብቻ ሳይሆን
ለምሳሌ ማቴዎስ ወንጌል ምዕራፍ 1ን ሙሉን በቃል መያዝ 2ን 3ን ምናምን እና እንደዚህ አይነት ሁሉ እንትን ሞር ኢንጌጅ በተለያየ መንገድ ከእግዚአብሔር ቃል ጋር ኢንጌጅ መሆን ማለት ነው። እና በጣም ነው ኢንካሬጅ ማረጋቸው ወደ እግዚአብሔር ቃል እንዲጠጉ እግዚአብሔርን ቃል ሜዲቴት እንዲያደርጉ እግዚአብሔር ቃል እንዲያነቡ እንዲያጠኑ ጥያቄ ሲሆንባቸው ደስ ይላል። ጥያቄ ራሱ በራሱ እግዚአብሔር ይመልስልሃል። እግዚአብሔር ራሱ ያበራልሃልና ጥሩ ነገር ነው ብዬ አስባለሁ። እንደዚህ በጣም በርቀት እግዚአብሔርን ቃል የሚያቅሰው ትንሽ ጠጋ ብሎ ደግሞ አሁን ተከክል ኤፌሶን ላይ ምናምን እያለ የተወሰነ ጥቅስ የሚያቅሰው ጠጋ ብሎ ደግሞ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያለ ደግሞ በደንብ እነዚህ ቃላቶች ምንድናቸው ጥያቄ የሚፈጥሩ ናቸው የሚያምታቱ ናቸው እያለ ዲክሽነሪ ወንደርፉል ባይብል ሪዲንግ እና ባይብል ስተዲ ልዩነታቸው ባይብል ስተዲ መጽሐፍ አለው ታውቃለህ እየጻፍክ እየጠየቅክ ምናምን የምታረግ ኮሜንታሪ ሪፈር ማለት ታረጋለህ። ሪዲንግ ግን ዝም ብለህ ነው የምታነበው። ስለዚህ ወደ ጥናት እግዚአብሔርን ቃል ወደ መፈለግ መምጣት ያስፈልጋል ማለት በተለይ በግቢ በጣም ብዙ ጊዜ ላይ ብዙ ሀሳባችንን የሚወስዱ አቴንሽናችንን የሚሰርቁ ብዙ ነገሮች ስለሚኖሩ በተለይ ደግሞ ፌሎ ላይ አክቲቭሊ የሚያገለግሉ ልጆች የሚሮጡ ልጆች እንትን የሚሉ ልጆች እቺኛዋን ነገር ትንሽ ይቀንሳሉ። መዘንጋት አለ፣ መድከም አለ። አሁን ቀን ክላስ ብሎ ከዛ ደግሞ ማታ ላይ ደግሞ ሚቲንግ ቁጭ ብሎ ወይ ደግሞ ፌሎ የሆነ ፕሮግራም እንትን ብሎ ከዛ ደግሞ ሲመለስ ደግሞ በቃ ይደክመዋል፣ ይተኛል። ከዛ በጠዋቱ ሌላ ይሆናልና በጣም መሰረታዊ በጣም ጥሩ ነው እና እኔም በጣም የተማርኩበት ነው ማለት ነው። በደንብ ራሴ ግን ምንድነው ላይክ ጆሲ ምን እንደሆነ ታውቃለህ? እነዚህ ዲቮሽንህን ባይብል ስተዲህን እና ፕሬየርህን ምንድነው የእግዚአብሔር ጸጋ ውጤቶች ናቸው ወይስ የእግዚአብሔርን ጸጋ የምትፈልግበት ነገር ነው የሚለው ነገር በጣም ኢምፖርታንት ነው። እነዚህ ነገሮች የጸጋው ውጤት ናቸው። so the more you understand የእግዚአብሔርን ፍቅር በተረዳህ ቁጥር እነዚህ ነገሮች ዲፎልት በህይወት ይመጣሉ። አሁን እኛ በጣም የምንቸገረው ነገር ስናደርጋቸው እግዚአብሔር የሚወደን ነው የሚመስለን። እግዚአብሔር ስለወደደን ነው እነዚህን የምናደርገው። እነዚህ በጣም ኮንትራዲክት በጣም ሁለት ኤክስትሪም ናቸው። ክርስቲያን በጎ ነገር የሚያደርገው ክርስቲያን እግዚአብሔር ጋር የሚጠጋው ለምንድን ነው? ስለተወደደ ነው። የሚወድህ ሰው ጋር በጣም ኢንካሬጅ የሚያደርግ ሰው ጋር ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ለምን እግዚአብሔር ይሄ ስፋቱ ርዝመቱ ጥልቀቱ ከመታወቅ በላይ የሆነው የእግዚአብሔርን ፍቅር ታውቁ ዘንድ ይላል። በጣም የሚገርመው ይሄ እግዚአብሔርን ፍቅር ማወቅ ማለት እግዚአብሔር እንደሚወድህ ማወቅ። ምን ያህል ነው የሚወድህ? በጣም ልትለካው የማትችለው ያህል ነው የሚወድህ። ይሄ እንዲገባችሁ ጸልያለሁ። ከዛ ልክ ይሄ ሲገባ ይሄ ምዕራፍ 3 መጨረሻ ላይ ምዕራፍ 4 ቁጥር 1 ላይ ለእግዚአብሔር እንደሚገባ ኑሮ ነው። ኑሮ የሚመጣው የእግዚአብሔርን ፍቅር ስትረዳው ነው። የእግዚአብሔር ፍቅር ያኖርሃል። እግዚአብሔር እንደሚወድ ስታውቀው ትወደዋለህ። እና በጣም ኢንካሬጅ ማድረጋቸው በእግዚአብሔር ፍቅር ላይ ልባቸውን እንዲጥሉ እንደሚወዳቸው ሜዲቴት እንዲያደርጉ ያ በጣም ቅርብ ጊዜም እኛ ጋር ተናግረዋል። አንድ ጊዜ ማታ ትንሿ ልጄ ወተት አለቃት እና ማታ ነው 5 ሰዓት 6 ሰዓት አካባቢ እና ላይክ ስታለቅስ ሲሄድ ወተት አልቋል። ደነገጥኩኝ እና ዱቄት ፈልግ የለም። ከዛ ሌሊቱ ረጅም ነው ሳትጠጣ ማደር አትችልም ነገርና ደግሞ መንገዱ የኛ ሰፈር መንገድ ያስፈራል። እና ወጥተህ ምናምን መሄድ አትችልም። እና የሆነ ሰዓት እኔ ራሴን ያገኘሁት የሆነ ሱቅ እያንኳኳው ነው። ፍቅር ነው ዋው ያረጋ እና በቃ ከባለቤቴ ጋር ሁሉ በቃ ማምሸት የለብንም ምክንያቱም መንገዱ ስለሚያስፈራ። ትክክል። የዛ ዕለት 6 ሰዓት ላይ እኔ ራሴን አላውቅም እያንኳኳ ነገር ነው ያገኘው። ተቀብዬስ ከዛ ከየት አመጣ ገዝቼ መጣሁ።
ጠዋት ላይ ባለቤት ከየት ነው የገዛኸው? ፍቅር ሁሉን ነገር ቀላል ያደርግልሃል፣ በርደን አያደርግብህም። እግዚአብሔር እንደሚወደን እየተረዳን በመጣን ቁጥር እንወደዋለን። ስንወደው ሌላውን ነገር ማድረግ ለዚህ ነው እኮ ማለት ጌታ ኢየሱስ ሲናገር ከሕግ ሁሉ የትኛው ይበልጣል? እግዚአብሔር አምላክህን ውደድ። እግዚአብሔር አምላክህን ከወደድክ ሌሎቹን ሁሉ ነገር ለመፈጸም በጣም ቀላል። የእኛና የእግዚአብሔር ሪሌሽንሽፕ የፍቅር እንዲሆን፣ የጸጋ እንዲሆን፣ የምህረት እንዲሆን እንጂ ጸሎት ስላላረኩ ምናምን እያልክ እየተከታተልክ ብታደርገው እንደ ቱዱ ሊስት አይደለም፣ ታስክ አይደለም፣ በፍጹም አይደለም። አዲስ ኪዳን የውስጥ ለውጥ ስለሆነ ፊዚካሊ ሰው እኮ ቸርች ለምሳሌ ቸርች ሄጃለሁ ሊል ይችላል። ሪሊ ሄደሃል ወይ ነው። ከዛ ሄደ ብዙ ሰዎች እኮ ኢየሱስ ጋር መጥተው ነበር። አንድ ሴት ግን መጣለች። ከመጡትም የመጣቻለች ገባ። ከመጡትም ፈልገው የመጣቻለች፣ በውስጥ ጥማት የመጣቻለች ምናምንና መንፈሳዊ ነገር የውስጥ ለውጥ ነውና የውስጥ ነገር ስለሆነ ከውስጥ ነው መጀመር ያለብን። ዛሬ ሰራው ዛሬ አላረኩም ምናምን እያልክ በውጭ አክቲቪቲህን ብቻ የምትለካው ነገር መሆን የለበትም። ትንሽ አስረዝማለሁ። ያ በጣም ጥሩ ደስ ይላል። በጣም መሰረታዊ ስለሆነ ከዚሁ ጋር ትንሽ ወጣ እንበልና የዓላማ ጥያቄ በጣም ብዙ ወጣቶች ተማሪዎችም የሚጠይቁት ጥያቄ ነውና እግዚአብሔር ለሁሉም ሰው ያስበዋል ማለት በክርስቶስ ኢየሱስ አምነን ስንድን ለእግዚአብሔር ክብር እሱን እየመሰልን ለሱ ደስታ ነው የምንኖረው። በጣም ትክክለኛ ነገር ነው፣ ይሄ እውነት ነው። ከዛ ባለፈ ደግሞ ስፔሲፊካሊ ደግሞ እግዚአብሔር ዮሲያስን ሲያስብ ፓስተር መስጌን ሲያስብ በፓስተር መስጌ ሊሰራው ያሰበው የተለየ ደግሞ ዓላማ አለ እና እሱኛውን ዓላማ እንዴት ማወቅ እንችላለን? ከዛ ደግሞ ለዛ ዓላማ ደግሞ እንዴት እንኖር የሚለው ደግሞ በጣም ኮመን የሆኑ የብዙ ወጣቶች ጥያቄ ነውና ከዚህ አንፃርስ ምን ትለናለህ ፓስተር? ያ በተደጋጋሚ የምሰማው ጥያቄና ብዙ እንትን ማለት ቸርችን በነበርኩ ጊዜ የምሰማው ጥያቄ አይነት ነው። አይ ቲንክ የመጀመሪያው ነገር ከእግዚአብሔር መጀመር ነው። ነገር ከእግዚአብሔር አንጻር መጀመር በጣም ኢምፖርታንት ነው ብዬ አስባለሁ። ያለበለዚያ ምንድነው የሚሆነው? ከኛ ኒድ ከኛ ፍላጎት ምናምን ለምሳሌ ፖቴንሻል በጣም ነው የሚያሳስተ። አንተ ጊታር መጫወትም ልትችል ትችላለህ፣ እግር ኳስ መጫወትም ልትችላለህ፣ ፖቴንሻሉ አለ። ከዛ ሲቪል ኢንጂነርም መሆን ትችላለህ፣ ሜዲካል ዶክተርም መሆን ፖቴንሻል አለ። አሁን በጣም ብዙ ሰው ፖቴንሻሉን ነው የሚከተለው። ከዛ ፖቴንሻሉን ግን ተከትሎ ያ የሚፈልገውን ሳቲስፋክሽን እና የሚፈልገውን የእግዚአብሔርን መንገድ አያገኘውም። ከራሳችን መጀመር የለብንም። ምን አለኝ ምናምን በኋላ ላይ ሊመጣ ይችላል። ግን እግዚአብሔር ያለው ከሆነ ባይኖርህም እግዚአብሔር ይሰጣል ብዬ ነው የማስበው እና ከእግዚአብሔር ነው መጀመር ያለብን የሚለውን ነገር በደንብ ማስመር ያስፈልጋል። ከዛ በኋላ መሰረታዊ ነገሮችንም ደግሞ መርሳት የለብንም። ከእግዚአብሔር ነው መጀመር ያለብን። ከዛ ደግሞ መሰረታዊ ነገር እንትኑ በጣም ፍሬሙ እየጠበበ ይመጣል። ለምሳሌ አንድ ክርስቲያን ማን ይላግባ ብሎ ሲያስብ እንዴት ነው የሚያስበው? ላይክ መጀመሪያ ወንድና ሴት ነው የሚጋቡት። ትክክል። ከ100% 50ውን ቀነሰ። ከዛ ደግሞ ከሴቶች ደግሞ የሚያገባው አማኝ የሆነች ነው 30% ቀነሰ። ከዛ ከሴቶች ደግሞ ለእግዚአብሔር ቃል እንትን ያላት ምናምን ብሎ ደግሞ የሆነ ነገር ያስቀምጣል። እነዚህ ፍሬሞች ካሉ በጣም ብዙ ሬዲዩስ ይሆናል። ከዛ ትንሽ ነው የምትቀረው። ስለዚህ እዛ ውስጥ ነው ጨዋታው የሚሆነው ማለት ነው። ዝም ብለህ እንደ በልክ ዓላማዬ ምንድነው ምናምን ብለህ መጀመር የለብን። ለምሳሌ እኔ አሁን አንድ ሰው ስለ ህይወቱ ስለምናን ሲያስብ የመጀመሪያው ፍሬሙ እግዚአብሔር በመጽሐፍ ቅዱስ ላይ ለምንድን ነው የፈጠረን አይደል? ለእግዚአብሔር ደስታ። ከዚህ መጀመር አለበት። ለእግዚአብሔር ደስታ ነው
የፈጠረኝ። ከዛ በኋላ ደግሞ እሺ አሁን የ50% ቢሆን እንደ ክርስቲያን ደግሞ ሰውን ሁሉ የፈጠረው እግዚአብሔር ለደስታ ነው። ሰውም በእግዚአብሔር እንዲደሰት እግዚአብሔርም በሰው ሊደሰት። ከዛ ደግሞ ሰው ደግሞ በዛ ውስጥ ደግሞ ክርስቲያን ደግሞ እግዚአብሔር ደስታ ውስጥ ክርስቲያን ምንድነው ሮሉ ብለህ ስትል ወንጌል ነው። ለወንጌል ነው የተፈጠርነው። እግዚአብሔርን መንግስት ለማስፋት ነው የተፈጠርነው። ደቀ መዝሙር ለመሆን ነው የተፈጠርነው ምናምን። አሁን የተወሰነ ይጠብልሃል። ከዛ ስፔሲፊክ የምትሆነው ነገር ደግሞ ምንድናት የሚለውን ነገር ይሄንን ደግሞ ማሰብ መጸለይ እና እኔ ቅድም እንዳልኩ በራሱ ጊዜ ይዞ የሚሄደው ነገር ነው። ኖርማል የሆኑ ነገሮችን እያደረክ እግዚአብሔር ሊናገርህ ይችላል። አንዳንድ ሰው መጽሐፍ ቅዱስ እያነበበ ነው እግዚአብሔር የሚናገረው። አንዳንድ ሰው በህልም ነው። ብቻ በዋቴቨር በሚገባው መንገድ ኮሚኒኬት ያደርገዋል። በጣም ትልቁ ጥያቄ ምንድነው? እግዚአብሔርን በፊት ከእግዚአብሔር ጋር ሪሌሽንሺፕ ሳይኖር ቀርቶ ቆይተ ድንገት ይሄ ጥያቄ ሲመጣብህ እግዚአብሔር ወይ ንገረኝ ብትል ያ ሪሌሽንሺፕ የለህም፣ ያ ኤክስፒሪየንስ የለህም። ገባ? በጣም የምንቸገረው እሱ ነው። ግን ዝም ብለህ እየኖርክ ከእግዚአብሔር ጋር እየኖርክ ስትመጣ እግዚአብሔር ራሱ አንተን ለዛ ነገር የሚለይበት ጊዜ አለ። እግዚአብሔር ራሱ ያንን አንተን የሚጠራበት ጊዜ አለው እና ያንን በደንብ ማሰብ ያስፈልጋል። ግን ጀነራል ፒክቸሩን ማሰብ በጣም ሪሊፍ ይሰጣል። በቃ ምንም ብታደርግ ለወንጌል፣ ምንም ብትሰራ እግዚአብሔርን ለማክበር ነው፣ የእግዚአብሔር ልጅ ስለሆንኩኝ ነው ብሎ ማለት በጣም አስፈላጊ ነገር ነው። ከዛ ከፍሬሙ በኋላ ግን ስፔሲፊክ በሆኑ ጉዳዮች ኢቭን እኮ በአገልግሎት ወንጌላዊ ልሁን ፓስተር ልሁን ምናምን ብለህ ልታስብ ትችላለህ። ኢንጂነር ልሁን ኤሌክትሪካል ልሁን ሲቪል ምናምን ብለህ ልታስብ ትችላለህ። ግን ከእግዚአብሔር ጋር ኮሚኒኬሽን ካለ በጣም እየቀለለ ይመጣል ብዬ አስባለሁ። እዛ ጋር ለመጀመር ነው ይሄ ለሪሌሽንሺፕም አይ ቲንክ ይሰራል። ሪሌሽንሺፕም አሁን ልጀምር አልጀምር የሚለው ነገር የሚመጣው መጀመሪያ ከእግዚአብሔር ጋር ጥሩ የሆነ ግንኙነት ከሌለ ነው። ካለ እግዚአብሔር ቀድሞ አንተን ሳይነግርህ ሌላ ነገር በእንትን አይመጣብህም። ቢመጣብህም እግዚአብሔርን የመስማት አቅም ይኖራል ያስባል። ቴንክ ዩ ተባረክልን ፓስተር። ጥሩ ፖይንቶች ናቸው ያነሳህልን። አሁን ወደ ማጠቃላይ እየሄደን ነው። ወደ ሰዓትም እየሄደብን ስለሆነ እንደዛ ያጠቃልልን ነው። ወደ መጨረሻዎቹ ጥያቄ ስገባለ እንግዲህ በቸርች አገልግሎት ፓስተርም ያገለገልክ እያለ ቸርች ውስጥ ወጣቶች አሉ፣ በዋናነት እነሱ ጋር ነበረ። አሁን ደግሞ በተማሪዎች አገልግሎት በኤቫስ ውስጥም ደግሞ ተማሪዎችም ወጣቶች ናቸው እና ተማሪዎች ወይም ወጣቶች አንድ ነገር ቢያውቁልኝ ብለህ የምትለን ነገር ምን አለ? ከዚሁ ጋር ደግሞ መጽሐፍም ሪኮመንድ የምታደርገው መጽሐፍ ካለ በዚህ እንትን ብለን እናጠቃለን ማለት ነው። እኔ አይ ቲንክ ወጣቶች በጣም ቢረዱት ብዬ የማስበው ነገር መሰረታዊ የሆኑ የክርስትና ትምህርቶችን በደንብ ብናቃቸው ብዬ አስባለሁ። ወጣቶች እናቃለን፣ ግን ላይክ ደግሞ ቶሎ የምንወሰድ ቶሎ የምንሸነፍ ምናምን እየሆንን አለን። በሁሉም ኤጅ ላይ ያለ ሰው ድካሞች ያሉብን ድካሞች አሉ። ከዛ ደግሞ ወጣቶች ጋር ደግሞ የምታየው ድካም ደግሞ አለ እና ምንድነው ይሄ በቃ ስራ ለመስደድ አለመረጋጋት፣ መሰረታዊ ነገሮች ላይ ለምንድነው ዮሲ እንዲምልህ እኛ ድንገት የመጣን ስለ አይደለም ሰዎች የተሳሳቱትን ስህተት ድጋሚ መሳሳት የለብንም። እና እንደውም የሆነ አባባል አለ ኮቴሽን፣ ታሪክ የሚያስተምረው ሰዎች ከታሪክ እንደማይማሩ ነው የሚል አባባል እና በጣም ከባድ ነው፣ በጣም ፔንፉል ነው። እኔ የሄድኩበትን ሚስቴክ አንተ መስራት የለብህም እና በጣም ኢንካሬጅ ማድረግ የምፈልገው የሚገቡበት ነገር ከመግባታቸው በፊት ከማድረጋቸው ከመያዛቸው ምናምን በፊት ብዙ ሰው አልፎበታል፣ ብዙ ሰው ያውቀዋል። ድንገት የሆነ አዲስ ምናምን አይደለም። ስለዚህ ከዛ መማር መጽሐፍ ቅዱስ እኮ ለትምህርታችን
ተጻፈልን አይደለም የሚለው ያንን በጣም በጥንቃቄ ማድረግ እና በቃ ሁሌ የምመኘው ነገር እሱ ነው። አንዳንድ ልጆች ጋር በጣም ስቀር ልጅ ናቸው ግን በጣም ማቹር ናቸው። በጣም ይሄ በጣም ዲሰርንመንት አላቸው። ይሄ መለየት ነገር ቆሜ ማለት ነገር ምናምን በጣም ኢንካሬጅ ማድረገው በቃ ለጥሩም ነገር ለመጥፎም ነገር በጣም ተረጋግቶ ዋይዝሊ ማሰብን በጣም ሀብት ቢያደርጉ ጥሩ ነው ብዬ አስባለሁ። መጽሐፍ ከየትኞቹ ከቴዎሎጂ ከዲቮሽን ከምናምን በጣም ደስ ካለ በጣም በህይወቴ ተጽዕኖ ከፈጠሩ መጽሐፍቶች ቢሆን በጣም በቃ በጣም እንጃ 3-4 አይሆንም ያነበብኩት መጽሐፍ ፕሮዲካል ጋድ የሚለው መጽሐፍ አባካኙ አባት የሚለው በአማርኛም ቅርብ ጊዜ ተተርጉሟል። ቲም ኬለር የሚባል ሰው ነው የጻፈው። በጣም በጣም በቃ ሰው ሁሉ እንዲያነበውና ራሱን እንዲያይ ኢንካሬጅ ማድረገው መጽሐፍ ነው። እሱ ጥሩ መጽሐፍ ሲያወጣው ትላለ። እሺ ፓስተር፣ በመጨረሻ ማስተላለፍ ፈልገው ሐሳብ መስገን ፈልገው ሐሳብ ካለ እንቀበልና እንጨርስ። እሺ በጣም አመሰግናለሁ አንተንም እዚህ ስለጋበዛችሁን ሁላችሁንም የፌሎ ሊደርን በጣም አመሰግናለሁ። እግዚአብሔር ይባርካችሁ። በመጨረሻ በጣም ኢንካሬጅ ነው ማድረግ ፈልገው ግቢ እስካላችሁ በጣም ትንሽ ጊዜ ነው፣ ብዙ አይደለም፣ በጣም አጭር ነው እና እያንዳንዷን ቀን በዓላማ እንድታገለግሉ፣ እንድትማሩ፣ እንድትሰሩ በጣም ነው ኢንካሬጅ ማድረጋችሁ። እያንዳንዷ ቀን ካለፈ በኋላ ታሪክ ነው የምትሆነው። ትክክል የህይወታችሁ ፓርት ነው የምትሆነውና ዶርማችሁን እንድታዩ ከዛ ክላሳችሁን እንድታዩ በጌታ አድሬስ እንድታደርጉ ሰዎችን እና ሰውን ደግሞ በጣም ሪስፔክት እንድታደርጉ አጠገባችሁ ያለው ሰው ምን እንደሚሆን አታውቁም። ምንም የመሆን ፖቴንሻል አለው። ምንም በጣም በዚህ ዓለም ላይ ተጽዕኖ ፈጣሪ የመሆንም እንትን አለው። በጣም የተጣለም ሰው የመሆን ፖሲቢሊቲ አለ። ስለዚህ በጣም ኢንካሬጅ ማድረጋችሁ አጠገባችሁ ያለው ሰው የሚዘምር ሰው የሚያገለግል ሊድ የሚያደርግ እነዚህ ሰዎች ሁሉ በጣም ኢንካሬጅ እንድታረጉ አብራችሁ እንድትሆኑ እንድታገለግሉ በጣም ምክንያቱም አንዳንድ ሰዎች ፌሎ መጨረሻ ላይ ምናምን የሚቀመጡ የነበሩ ልጆች አሁን ትልልቅ ቦታ ሆነው ደግሞ አያለው እና እንደዚህ በጣም ፕሮፌቲክ የሆነ እይታ እንድታዩ ወደፊት በዛ ደግሞ ዛሬ መስራት ያለባችሁ እንድትሰሩ ኢዮሲ ነገ ጠቅላይ ሚኒስትር እንደሚሆን ባቅና ዛሬ ምሰራ ቢሆን እንዴት ነው ምሰራው? እሱ ላይ በጣም ነው ኢንቨስት ማደርገው ነገርና እንደዛ ማሰብ በጣም ጥሩ ነው። ኢንጆይ እንድታደርጉት ይሄን ጊዜ ፌሎን ኢንጆይ እንድታደርጉ እሱም በጣም ኢንካሬጅ አደርጋቸዋለሁ። እግዚአብሔር ይባርካችሁ። ፓስተር በጣም ነው የምናመሰግነው። ተባረክልን። እኛም አክብረን ስለመጣክ አሁን ደግሞ ፕሮግራም ይኖራል እሱም አለ። ከዛ ደግሞ እንደዚህም ደግሞ እድል ስለሰጠን ጌታ ኢየሱስ ይባርክ። ተባረክልን ማለት እንወዳለን። ተመልካቾቻችን ከፓስተር ጋር የነበረን ቆይታ ይህንን ይመስላል። መጽሐፉን በሃርድ ኮፒ እንድትገዙት በደንብ እናበረታታችኋለን። ምናልባት ደግሞ በሶፍት ኮፒም ደግሞ እንትን የምንል ከሆነ ደግሞ ቴሌግራም ላይም ልንለቅላችሁ ይችላል ካገኘን። ግን በዋናነት ሃርድ ኮፒ እንድትገዙ ነው በደንብ የምናበረታታችሁ። የዛሬ ቆይታችን ይህንን ይመስል ነበር። ይሄ በአርሲ ዩኒቨርሲቲ በፌሎሺፕ በሚዲያ ቲም የሚቀርብላችሁ ነው። ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እናበረታታችኋለን። ተባረኩልን።